ማይንዳችን የሆነ ነገር እንዳንሰራው ወይም ደግሞ እንዳንተገብረው እንጂ ስለዛ ጉዳይ እንዳናስብ አይከለክለንም። ምክንያቱም ውድቀት ያለው በስራ ውስጥ ወይም ደግሞ በተግባር ውስጥ እንጂ በሀሳብ ውስጥ እንዳልሆነ ስለሚያውቅ። በባለፈው የዩቲዩብ ስልጠና ለመሰልጠን የወጌሻ ትምህርት ተከታታይ ከኮሜዲያን እሸቱ ጋር ተመርቄያለሁ። ትምህርቴን እንደጨረስኩ ቪዲዮ ለመስራት ሳስብ ነገ ዛሬ እያልኩ እስከዚህ ሰዓት ድረስ ቪዲዮ ሳልፈጥርና ሳልሰራ በፍርሃት እዚህ ደርሻለሁ። እና አእምሯችንስ እንደዚህ ነገ ዛሬ እያለ የሚቀጥረን እውነት ስራ ስለሚበዛብን ነው ወይስ በዙሪያችን ያሉ ጓደኞቻችን ወይም ደግሞ የሚያውቁን ሰዎች እንዳይስቁብን ስለሚሰጋ ነው አእምሮ በሚለው ይሆናል። ከኔ ጋር እስከ መጨረሻ የቆዩ ሰብስክራይብ እያደረጋችሁ ማይንዳችን የሆነ ነገር የሚፈራበት ምክንያት ወደ አንተ የሚመጣን ነገር የመከላከል ኃላፊነት ስላለበት ነገ ትልቅ የሆነ ሽልማት ከሚመጣ ይልቅ ዛሬ የምትመጣውን ቁንጥጫ መከላከል ነው የአእምሮ ስራ። ስሌት ነው። የሆነ ነገር እንዳይጎዳ አሁን ከተጎዳ አእምሮ አንዳንዴ መንፈሳዊ ነው ማለት አሁንን መኖርን ይችልበታል። የሆነ ነገር አሁን እንዳኮልበት ብቻ ነው እንጂ ነገ ስኬትህ አያስብም። እጀ ሰጠ ነው አእምሮ እንደ ዛሬ የሚልበት የራሱ የሆነ ምክንያት አለው። ምክንያቱም መሳቂያ እንዳኮንበት፣ መዘባበቻ እንዳኮንበት፣ ጓደኞች ጀመረ ብለው አዲስ ነገር። በነገራችን ላይ አእምሮን የሚያስፈራው ውድቀት ብቻ አይደለም፣ ስኬትም ያስፈራዋል። ስልኬን ተጠቅሜ ማይክራፎንን ካሜራም ራሱ ስልኬን ተጠቅሜ የመንገድ ብሎግ እሰራለሁ። የመጀመሪያ ዕቅዴ ማለት ነው። ከስልጠና እንደወጣው ከሳምንት በኋላ አእምሮዬ ወደ ቀድሞ ልማዱ መጣበት ማለት ነው። ከዛ ያ ትምህርት እንዳለቀው ደውም በአራተኛው ወር በአምስተኛው ወር አንተ አትችልም የሚል ስሜት መጣብኝና ቪዲዮ ልቀርጽ ብሎግ መንገድ ላይ ምናምን ስወጣ አይ ኖ አንተ እኮ መንገድ ላይ ብሎግ የሚሰሩ ልጆች ታዋቂ ልጆች፣ ሰዎች የሚያደምጧቸው ሀሳባቸው ከአሁን በፊት ታዋቂ የሆነ በእርግጥ የምታውቅ ልጅ ነው ግን ከአሁን በፊት ታዋቂ የሆኑ ልጆች ናቸው እንጂ አንተ እንዴት ነው ከመሬት ተነስተህ ብሎግ የምትሰራው ምናምን። ስለዚህ ከቤት ግባና አጠር ያሉ ቪዲዮ ሾርት፣ የተለያዩ ንግግር ጎበዝ ነህ ከቤት ሆነ ቪዲዮ ፖስት አድርግ ምናምን ላይ ማለት ነው። ከዛ አእምሯችን የሆነ ነገር አታርግ ይሄን ነገር አርግ የሚለው የሆነ ነገር ሲፈራው ነው። ምክንያቱም አዲስ ነገር ሁሉም ነገር በአዲስነቱ ነው የሚፈራው። ከለመደው ትልቁን ነገር አይፈራውም። ካላያት ትንሿን ነገር አእምሮ ይፈራታል። ከዛ ቤቱኜ ቪዲዮ ለመቅረጽ ነው የቤት የፖድካስት ቪዲዮ ምናምን እንደዚህ በንግግሮቼ ምናምን ሀሳቦችን ለማስተላለፍ ምናምን ሳስብ ነው ላይት ያስፈልግሃል። ማን ነው ያንተን የጨቃየ ቪዲዮ የሚያዩ? ቢያንስ ሪንግ ላይት ግዛና ቪዲዮ መቅረጽ አለበት ምናምን አለኝ ማለት ነው። ከዛ መርካቶ ይቼ አንድ ሪንግ ላይት ሪንግ ላይት ገዝቼ ሪንግ ላይቱን ከመርካቶ ይዤ መጥቼ እንደዚህ ሰቅየው ምናምን ስልኬን ሰጥቼ ልናገር ስል ሀሳብ ጠፋ። ሀሳብ እንዴት ይምጣ አእምሮ ይለኝ። ለካ አእምሮ የሚያስፈራው የሚያስደነግጠው ዓለም ላይ በጣም ትልቁን ነገር አእምሮ አይደለም የሚፈራው። ዓለም ላይ በጣም ትንሿን ነገር አይደለም አእምሮ የሚንቃት። አእምሮ የሚፈራው ዓለም ላይ አይቶት የማያውቀውን ነገር ነው። ከዛ ላይት ፈራሁት ማለት ነው። እንግዲህ አስቡ፣ ያ ላይት አይነቅፈኝም፣ ንግግሬን አይንቅም፣ አንተ እኮ አትችልም አይለኝም። ስለዚህ ያ ላይት እንዴት ልፈራው ቻልኩ? ምክንያቱም አዲስ ነገር ነው ለአእምሮዬ። አእምሮ በተፈጥሮ ከለመደው አንበሳ ይልቅ ያለመዳትን ድመት ይፈራል። ምክንያቱም የለመደው አንበሳ ተላምዶታል፣ አብሮ ኑሯል፣ ይተዋወቃሉ። ያለመዳት ድመት ግን ከየት መጣች ይቺ ነገር ገብታ የምታጠፋኝ ነገር ናት ብሎ ነው የሚፈራው። ከዛ ያለ የተፈራሁት እንዴት ልናገር? ከዛ ምን አለኝ፣ ላይቱን አስቀመጡ፣ ስልኩንም መጠቀሚያ መደዋወያ አድርገው ማይክራፎን እስከምገዛ ድረስ ምናምን አለኝ። ቀጠረኝ ማለት ነው። ከዛ ማይክራፎን ገዝቼ ቦሌ ሄጄ 10 ሺህ ብር ማይክራፎን ገዛውና ቪዲዮ ሲጀምር ትንሽ 3-4 ቪዲዮ ቲክቶክ ላይ ፖስት እንዳደረግኩ እና ላይ አንተ በጣም ታዋቂ ልጅ ነው፣ ንግግሮች ቢወጡ ኢትዮጵያ ላይ አንዱ የሚባሉ የሞቲቬሽን ተናጋሪዎች ፖድካስት በእነሱ የተሻለ ቃላትን የማቀነባበር እና የማዋቀር ችሎታ ተፈጥሮ ሰጥታለች። በእርግጥ እኮ ችሎታ አለ፣ ግን አንተ አሁን እጥረትህ ማቴሪያል ነው። ኢጎ ወይም አእምሮ በተፈጥሮ የሆነ ነገር ጋር ነው የሚያቆራኝ እና ያ የተቆራኘህበትን ነገር ስትፈልግ እድሜ ይደርሳል። ከዛ መጨረሻ ላይ እንደማትችል ይነግርሃል ማለት ነው። የኢጎ ተፈጥሮ እሱ ነው። የሆነ ዕቃ እንድገዛ ያዝሃል፣ በአንተ እንድታምን አያደርግም። በሆነ ነገር በመልክህ በስልክህ በሆነ ነገር አቆራኝቶ አንተን ነቅፎ ለማስቀረት ነው። ምክንያቱም መሳቂያ ሆነህ እንድትጎዳበት አይፈልግም። እንድትጎዳ አይፈልግም። አእምሮ መከላከል ነው። ነገ የሚመጣ ሽልማት አእምሮ አይመለከተውም። ዛሬ የሚመጣ እንቅፋት አእምሮ ይመለከተዋል። ያን እንቅፋት ማስወገድ ይፈልጋል። መሳቂያ ሆነህ እንቅፋት እንዲደርስበት አእምሮ በአንተ ላይ አይፈልግም። ያን እንቅፋት አልፈህ ሽልማት እንዲመጣ አእምሮ አይፈልግም። ምክንያቱም እንቅፋት አለ። ተው ተቀመጥ ነው የሚል። ከዛ ማይክራፎኑን ገዝቼ ምናምን ቪዲዮ እየሰራው እያለ ፕሮፌሽናል ልጅ ነህ አንተ፣ ሲኒየር ልጅ ነህ፣ አለመውጣት ነው እንጂ ካሁን በፊት ብዙ ሰው እኮ የሚወደውን ሀሳብ የያዝክ ልጅ ነህ። ስለዚህ ፕሮፌሽናል የሆነ ማይክራፎን ግዛና እስከዚህ ይሄን ማይኩን ላይቱን ማስቀምጠው ምናምን ፕሮፌሽናል የሆነ ማይክራፎን ስገዛ ያኔ ቪዲዮ ትጀምራለህ አለኝ ማለት ነው።
ከዛ ሲስተር እንደወልኩና ከውጭ ጥሩ የሆነ ማይክራፎን ላኪልኝ፣ ቪዲዮ ዩቲዩብ ጀምሬ ምናምን ላኪልኝ አልኳት። ኧረ ወንድሜ ችግር የለውም ልክልሃለሁ ምናምን አለች። እግዚአብሔር ይስጣት። በሳምንቱ የዲጂአይ ማይክ ዋየርለስ ማይክ ላከችልኝ እና ቦሌ ኤርፖርት ሄጄ ተቀብዬ ፋክት ስፈታ ፓርት ሆኖ አእምሮዬ ምን አለኝ፣ አንተ ከአሁን በፊት እኮ አትታወቅም ማለት አስብ። አንተ ከአሁን በፊት የሚያውቅ ሰው የለም። ቫይራል ለማውጣት ወይም የሆነ አዲስ ነገር ለማምጣት ዝቅ ባለቃ ከፍ ያለ ንግግር ነው እንጂ መናገር ያለብን። ከፍ ባለቃ ከፍ ያለ ንግግር ብትናገረው ሰዎች የተለመደ ነገር፣ አንተ ደግሞ ያልተለመድኩ ነው መገኘት ያለብህ። ስለዚህ ዝቅ ባለቃ ሲሆን ያለምንም ማይክ ነው መናገር ያለብህ። ፈራው ማይኩን ማለት ነው አዲሱ ማይክ። እና አእምሮአችን የሚፈራው የሚያስፈራው በጣም ከባድ የሆነ አደጋ አይደለም። አእምሮ አደጋን አይፈራም፣ አዲስን ነገር ነው የሚፈራው። አዲስ ነገር ወደ እሱ ሲመጣ ዩቲዩበር መሆን እፈልጋለሁ፣ በዛ ውስጥ ተግዳሮት ግን ማለፍ አይፈልግም። አእምሮ ስለ ዩቲዩብ ማሰብ ይፈልጋል፣ እያሰበ ግን ያን ስራ መጀመር አይፈልግም። ምክንያቱም የፈለግኩትን ያክል ባሰብ አልወርቅም፣ አንድ ነገር ብጀምር ግን እወርቃለሁ። ስለዚህ አእምሮ የሆነን ነገር እንዳታስብ አይከለክልም፣ እንዳታደርገው ግን ይከለክልሃል። ምክንያቱም ውርቀት ያለው በስራ ውስጥ እንጂ በሀሳብ ውስጥ ስላልሆነ ማለት ነው።